ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬ አንድ ቆንጆ ትሬኒንግ ላሳያችሁ ፈልጋለሁ። ምንድነው? አዲስ አበባ ዩኒቨርሲቲ ፉል ፈንድ ዲጂታል ስኪል ትሬኒንግ ነው። ፍሪ ነው። እንደምታዩት አዲስ አበባ ዩኒቨርሲቲ ኢን ኮላቦሬሽን ዊዝ ሚኒስትር ኦፍ ላቦር ኤንድ ስኪል ኤንድ ኢንተርፕረነር ዲቨሎፕመንት ኢንስቲትዩት አንደር ዘ ኩያስ ፕሮጀክት ኢንቫይት ambitious graduate to apply for fully funded advanced digital skill training in Addis Ababa in Ethiopia. This is highly impact in design to equip young professionals with individual digital skills በኤአይ ዘርፍ አለ በሶፍትዌር ዴቨሎፕመንት ሳይበር ሴኩሪቲ ኤንድ ክላውድ ኮምፒውቲንግ ሄልፕ ዘም ኢን ሴኩር ኮምፒቲቲቭ ጆብ ኢን ቦዝ ሎካል ኤንድ ግሎባል ማርኬት ነው። ስለዚህ በእነዚህ በአይቲ ዘርፎች ምንድነው ዲጂታል ስኪል ኤአይ፣ ሶፍትዌር ዴቨሎፕመንት፣ ሳይበር ሴኩሪቲ፣ ክላውድ ኮምፒውቲንግ የኤአይ ዘርፎች በእነዚህ ላይ ነው ትሬኒንጉ እንትን የሚለው። በአይቲ ዘርፍ በቢዝነስ ደግሞ አንድ አለ በማርኬቲንግ እና በአካውንቲንግ ለተመረቁ ማለት ነው። በእነዚህ በአምስቶች ነው ትሬኒንጉ እንትን የሚሰጠው። ፍሪ ነው። አፕሊካንት ቾዝ ዋን ኦፍ ዘ ፎሎዊንግ እነዚህ አምስት ኤሪያዎች ናቸው። ኢንተለጀንት ዳታ ኤንድ ኤአይ ኢንጂነሪንግ ኤአይ ማለት ነው። ኤአይ በቃ ቢዝነስ ራሱ ብትሆኑ ይሄን ነገር ከተፈቀደላችሁ አካውንቲንግ ምናምን ይሄን ብትማሩት አፕላይ ብታረጉት ላበረታታችሁ ፈልጋለሁ። ሌላው ሶፍትዌር ስታክ ፉል ስታክ ሶፍትዌር ዲቨሎፕመንት ይሄም ፍሮንት ኤንድ እና ባክ ኤንድን የያዘ ማለት ነው። ሁለቱንም ክላውድ ኤንድ ኔትወርክ ኢንፍራስትራክቸር ይላል። ይሄንም ሶስተኛው ነው። ሳይበር ሴኩሪቲ ኤንድ ዲጂታል ሪስክ ማኔጅመንት ኢንተርፕራይዝ ቢዝነስ ሲስተም ይሄ ለአካውንቲንግ እና ለማርኬቲንግ በቢዝነስ ዘርፍ ለተመረቁ ነው። ደግሞ በዚህ በኢንተርኔት ማለት ትችላላችሁ። ኤሊጂቢሊቲ ክራይቴሪያ በዩኒቨርሲቲ ወይ ቲቪቲ ግራጁዌት በዩኒቨርሲቲ ወይም ቲቪቲ ላይ የተመረቁ መሆን አለባቸው። ኤጅ ደግሞ ከ18 እስከ 29 መሆን አለባቸው፣ የግዴታ ነው። ቢ ኢንተረስትድ ኢን ቢልዲንግ ካሪየር ኢን ቴክኖሎጂ ኤንድ ዲጂታል ፊልድ በዚህ በቴክኖሎጂ እና ዲጂታል ፊልዶች ላይ ኢንተረስትድ መሆን አለባችሁ። የሚገልጥ ደግሞ ፎርሙላ የራሳቸውን መግለጥ ይኖርባቸዋል ብዬ አስባለሁ። እነዚህ ስለዚህ ኤሊጂቢሊቲ ለመሆን እነዚህ ያስፈልጋሉ። በእነዚህ ኤሊጂብል ሆነ ማለት ግን ይህን ስኮላርሺፕ እናገኛለን ማለት አይደለም። ያው እንግዲህ ሪቪው የሚያደርገው ኮሚቴ የራሱ ፕራዮሪቲ ይኖረዋል። በዛ መሰረት ልናገኝም ላናገኝ እንችላለን። ግን አፕላይ እንድታደርጉት ላበረታታችሁ ፈልጋለሁ። ሌላው ፕራዮሪቲ ግሩፕ ፎር ዘ ኪያስ ፕሮጀክት ይላል። ፕራዮሪቲ ሴቶች ናቸው። ዊሜን ኢን ቴክኖሎጂ እና ፐርሰን ዊዝ ዲስኤቢሊቲ አካል ጉዳተኛ እና ሴቶች ቴክኖሎጂ ላይ ሞር ኤገር የሆኑ ሴቶች ፕራዮሪቲ ይሰጣቸዋል ይላልኝ። ቤኔፊት ኦፍ አድቫንስድ ዲጂታል ስኪል ትሬኒንግ ይላል። ቤኔፊቱ 100% ቱዊሽን ፊ ትሬኒንግ 100% ነጣ ነው። መንዝል ትራንስፖርት አለ። ለትራንስፖርት ይችላል ማለት ነው ትራንስፖርት። ስለዚህ አሳስበንም ፕራክቲካል አንድ ኦን ፕሮጀክት ኤክስፒሪየንስ ፕሮጀክት ላይ አንድ ኦን ሪል ወርልድ ያሉ ፕሮጀክቶችን ይሰጠንና እነዛ ላይ አንድ ኦን ፕሮጀክት ኤክስፒሪየንስ እንድናገኝ ይጠቅመናል ማለት ነው። ጆብ ፕሌስመንት ሳፖርት አፍተር ኮምፕሊሽን ይህን ከተመረቅን በኋላ ደግሞ የስራ እንትር ማለት እንትር ሊያስቀጥረን ማለት ስራ ጋር የምናገኝበትን መንገድ ያመቻቻል። ምክንያቱም እዚህ ፕሮጀክት ኪያስ ፕሮጀክት የሚለው ጋር አዲስ አበባ ዩኒቨርሲቲ እና ላቦር የሚባለው የውጭ እንትን የሚለው የስራ እንትን የሚለው እሱ የውጭም የሀገር ውስጥም ስራ እንትን የሚለው ላቦር ኢትዮጵያ ላቦር ምናምን የሚለው አለ ኤልኤምኤስ በሱ ጋር እሱም ስላለበት ፕሮጀክቱ ጋር ስለዚህ የሎካል እና ማነው የፎሬን የስራ እንትሮችን የማግኘት ቻንስ ይኖረናል ማለት ነው። እና እሱንም ታሳቢ ያደረጋችሁ አፕላይ አድርጋችሁ ትሬኒንጉን ለማለት እንድትሞክሩ ብዬ አስባለሁ። ትሬኒንግ ሎኬሽን ኤንድ ፕሮግራም ዲቴል ሎኬሽኑ የአዲስ አበባ ዩኒቨርሲቲ ፕሮግራም ታይፕ አድቫንስድ ዲጂታል ስኪል ትሬኒንግ ፈንድድ ፉሊ ፈንድድ ትሬኒንግ ፕሮግራም ኢትዮጵያ ነው የሚለው። እሺ how to apply for digital skill training in Ethiopia ይላል። አፕላይ ለማድረግ ኢንተረስትድ አፕሊካንት ካን አፕላይ ኦንላይን ዩዚንግ ዘ ዲስክሪፕሽን ላይ ያደርግላችኋል አፕላይ ለማድረግ ማለት ነው ይሄን ስኮላርሺፕ። ስለዚህ በዛ ገብታችሁ አፕላይ ማድረግ ትችላላችሁ። ታንክ ዩ ጋይስ ባይ ባይ፣ ይመቻችሁ።